ከርግዝና በፊት ስለሚደረግ የህክምና ክትትል ያውቃሉ? ሰላም፣ ዶክተር ሞገስ ነኝ፣ የማህፀንና ጽንስ ስፔሻሊስት በለቡስታር የህክምና ማዕከል። ከርግዝና በፊት የሚደረግ የህክምና ክትትል ወይም ደግሞ ፕሪ ኮንሴፕሽን ኬር ሪስክ ፍሪ ኮንሴፕሽን እንዲኖር ወይም ደግሞ ከአደጋ የነጻ እርግዝና እንዲኖር ያግዛል። ይህም ተላላፊ ያልሆኑ ህክምና ችግሮች ለምሳሌ እንደ ግፊት፣ ስኳር፣ የልብ ህመም፣ አስም እንዲሁም ደግሞ የኩላሊት ህመም ካለ እነዚህን ለማከምና ለመቆጣጠር ያግዛል። ሁለተኛ ጽንሱን ሊጎዱ የሚችሉ መድኃኒቶች ካሉ በተለይም የግፊት መድኃኒት፣ የሚጥል በሽታ መድኃኒት ወይም ደግሞ ሌሎች መድኃኒቶች የሚቀየሩ ካሉ ለመቀየር ያግዛል። ሶስተኛ በእርግዝና ቀድሞ የሚጀመሩ መድኃኒቶች ለምሳሌ እንደ ፎሊክ አሲድ አይነቶችን ለመጀመር ያግዛል። እንዲሁም ደግሞ ተላላፊ ህመሞች ካሉ ለምሳሌ እንደ ጉበት ቫይረስ፣ HIV እና አባላዘር እነሱን ለማከም ጊዜ ይሰጣል። እነዚህና ሌሎች የህክምና ክትትል ለማድረግ ለቡስታር የህክምና ማዕከልን ይጎብኙ።